አገኘው በሻሸጎ ዜማው አስቀረኝ። ኧረ ሶፋው ደቀቀ። ኧረ እባክህን አንተ ልጅ ወይ ገልብጠውና ተቀመጥበት እንዲቃና። እንዲህ ቆይ ምንም ሀሳብ የለህም? ትዳር ማግባት እንደዚህ የመውጣት ከቤት ልጆች የመውለድና ሀሳብ የለህም? ኧረ እኔ እንደዚህ አይነት ነገር አባዬ፣ ኧረ በእውነት እኔ እኮ ምላሴ ነው እንጂ ቀደም የሚለው ምንም እኮ አላውቅም እኮ። እና ምንም ፍቅረኛ ምናምን በአሁኑ ሰዓት ምንም በእውነት ስል እንዴ? አይ ልምድ ከሆነው ዝም ብለን ከኛ ላይፍ እናካፍለው አይደለም? አዎ ይነገረው፣ ትንሽ ንገረው እስቲ ንገረው። አዎ እኔና እናትህ ልክ እንዳንተ ነበርኩኝ። እኔ ምንም በቃ ቤስት ፍሬንድ ነበርን። በቃ ምንም ስለ ፍቅር አናውቅም። ከዛ የሆነ ቀን ይገርማል፣ የሆነ ቀይ አስከይዣት ገባልኩኝና ግንባሯን ነው ቀጥታ። እንዴ ግንባሯን ለምን? ኧረ አባዬ ፍሬንች አገባላት ነበር። ፍሬንች ምንድነው ደግሞ እሱ? ከንፈሯን ኪሳራ ነዋ። እሺ ልቀጥል አንዴ። እሺ ከዛ እንደዛም እየተባለ ፍቅር ተጀመረ ምናምን። ከዛ የመጀመሪያ ዴታችንን እዛ ሽሮ ሜዳ አካባቢ ተሻለ ጠላ ቤት። እንዴ ቤት ጠላ ቤት? ኧረ አባዬ ምን አይነት ሞኝ ነህ? ቫርዳስ አለን፣ ፍሪደም አለን፣ ቪአይፒ ስንት ክለብ እያለ እዛ የሰዓት አትሄድም? በእናትህ ስንት ነገር ታደርግ ነበር እኮ። ኧረ አባዬ በጣም ተሞኘ በእውነት። እሺ ልቀጥል አንዴ የኔ ወንድም። አንድ ሺህ ዓመት አላወራም፣ አንዴ ልጨርስ። እሺ ቆይ እስቲ ቀጥለው። እሺ ከዛ እዛም ገባን እየተጫወትን እየጠጣን ጠላችንን። ከዛ ድንገት ሰዓቱን ስናየው 4 ሰዓት ማታ ይዣት ቤት እንዳይቆጣት በ4 ሰዓት እልም ብለን የምን ወደ ቤት ነው? በዛ ሰዓት ሩም ምናምን የለም እንዴ? በዛ ጊዜ ሩም ይዛ ገብቶ ይወልደ ጠቅ ነገር አድርገህ ጠዋት በቃ ቁርስ በልታችሁ ትለያዩ ነበር። ምን ይቀላል እኮ ነገር ነው። ቆይ ማን ነው ልምድ የሚወስደው? ቆይ እኛንን ልምድ ሰጪዎች ነን ተቀባዮች ነን? ልምድ ተቀበልን እኮ እንዲህ እስኪ በቃ ሰበሰብ ነው እኮ። አረ በቃኝ በእውነት እኔ። አረ ይገደል